ኡጋንዳ ምርጫ ከ30 ሰዎች በላይ ተገደሉ። በኡጋንዳ በነበረው ምርጫ ወቅት ከ30 ሰዎች በላይ መገደላቸው ተገለጸ። በኡጋንዳ ባለፈው ሳምንት በነበረው ምርጫ ወቅት ከ30 ሰዎች በላይ መገደላቸውና ከ2,000 በላይ ታጣቂዎች መታሰራቸውን የሀገሪቱ ጦር አዛዥና የፕሬዝዳንት ሙሴቬኒ ልጅ ካይኔሩጋባ ተናግረዋል። አዛዡ እስካሁን ባለው 30 የኤንዩፒ የቦቢ ዋይን ፓርቲ አሸባሪዎችን ገድለናል፣ የአሸባሪዎች መሪዎች ተደብቀዋል እናገኛቸዋለን ሲሉ በማህበራዊ የሚዲያ ገጻቸው ጽፈዋል። በኡጋንዳ ዋነኛው ተቃዋሚ ቦቢ ዋይን ተደብቆ እንዳለ ሲዘገብ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝን ጨምሮ በርካቶች ስጋታቸውን እየገለጹ ይገኛሉ። ዘገባው የሮይተርስ ነው። ከማላዊ ኒውስ